ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እንዴት ነው ኑሮ? በሀገር በውጭ ሀገር የማዳም ቤት እየሰራችሁ ከነገ ዛሬ ሞልቶልን ተሳክቶልን አገራችን ገብተን የራሳችንን ህይወት እንመሰርታለን ያላችሁ ውዶችዬ፣ እግዚአብሔር በእውነት ያሰባችሁትን ያሳካላችሁ። በብዙ አትመኙ። እግዚአብሔር የእናንተ ያለውን የሰጣችሁን ይዛችሁ ወደ ሀገራችሁ ግቡ። ባይዘወይ አንዳንዴ ከተፈቀደልን ውጭ እየተመኘን በሰው ሀገር እንዲሁ እድሜያችን የምናባክን ሰዎች አለን እና አታባክኑ ውዶችዬ። በተለይ ገንዘባችሁን አሁን የመጣችሁ ልጆች ልክ እኛ ድሮ እንደበተን ነው አትበትኑ። እሺ ብልጡ ነው። ድሮ በእኛ ጊዜ ቤተሰቦቻችን ኃላፊነት ይሰማቸዋል፣ አቅምም አላቸው። ኢትዮጵያም እንደ አሁኑ አይደለችም። የጎረቤት ልጅ ሂዶ ያድጋል። የሆነ ፍቅር ነገር ነበር፣ ብቻ የሆነ ነገር አለ ድሮ። አሁን ግን ሁሉም ለራሱ የሚሮጥበት ዘመን ላይ ስላለን በአሁኑ ሰዓት ድሮ የምናወራው አሜሪካ የሩጫ ኑሮ ነች ምናምን ነች ይባል ነበር ስንሰማ ልጅ እያለን ማለት ነው። ግን አሁን ግን ሩጫ ያለው ኢትዮጵያ ላይ ነው። ልክ የድሮ ኢትዮጵያ የድሮ እንደምንሰማው አሜሪካ ላይ እንደዛ ሆኗል ማለት ነው። እዩ ገጠር ነኝ ያለሁት። ጫካ ነው፣ ገጠር ጫካ ውስጥ ነው ያለ ነው። እና ውዶች ያይደው የቤተክርስቲያን ደውል ይሰማችኋል። ዛሬ ስቅለት አይደለ? እዚህ አካባቢ በቃ የክርስቲያን አካባቢ ቦታ ነው። በጣም ለእስራኤል ቅርብ ቦታ ነን ያለ ነው። ያው እኔ ሊባኖስ እንዳለው ታውቃላችሁ። እና ውዶች የምልላችሁ ፈልጌ መሰላችሁ ገንዘባችሁን ልክ እንደ ድሮ ላይሆን ስለሚችል ድሮስ ልጅ እንኳን ወልደን ልጅ ለቤተሰብ ጥለን ቤተሰብ ያሳድግልናል። አሁን ልጅን እንኳን ለማሳደግ ቤተሰብ ራሱን የሚችልበት በቃ ሁሉም እየሮጠ የሩጫ ዘመን ያለንበት። ስለዚህ እንደምንም ብላችሁ የራሳችሁን ገንዘብ ለመያዝ ገንዘባችሁን ወንዶች እንዳያታልሏችሁ። ያው ኢትዮጵያ ላይ ታውቃላችሁ የኢትዮጵያ ወንዶች እኛን ሲጀናጀኑን ያው 24 ሰዓት ጆሯችን እስኪቃጠል ነው ስልክ የሚያወሩን የሚፈልጉትን እስኪያገኙ ድረስ። እንደዛ እንዳትታለሉ። ያ የሚሆናችሁ ወንድ ሊኖር ይችላል። ያ አይኖ ይገባኛል። ግን አሉ አንዳንድ ወንዶች የውሸታቸውን ምን በላሽ ምን ጠጣሽ፣ ሌላው ቀርቶ ዛሬ ምን አይነት ፈስን የፈሳሹ ብሎ የሚጠይቁም እኮ ይኖራሉ፣ አይጠፉም። ለምን በጣም አታላይ ወንዶች በስተዋልና ከምንም ገና ለገና እሱንም እናጣለን ወንዱንም ፍቅረኛችን እናጣለን ብላችሁ ገንዘባችሁን ዝም ብላችሁ ለማንም አትበትኑ። እሺ ውዶችዬ፣ እናቴ ትሙት ነው የምላችሁ። እናንተ ገንዘባችሁን ሴፍ አርጋችሁ ገንዘባችሁን በደንብ ይዛችሁ ሳታባክኑ ከሄዳችሁ ሀገራችሁ ላይ ማንም ወንድ ነው እናንተን ለትዳር የሚመኛችሁ በየትኛውም እድሜ ላይ ክልል ብትሆኑ ማለት ነው። ያቅማችሁን እግዚአብሔር የእናንተን ጎና አጥንት ክፋያ አለ ማለት ነው። ግን አንዳንድ ደግሞ ወንዶች ሊኖሩ ይችላሉ እንዲህ የሚያታልሏችሁ። አንዳንድ ወንዶች እንደምንሰማው ከሆነ ብር ካላክሽልኝ ወይ ጣላሻለሁ ወይ ዘጋሻለሁ እያለ እንትን እያላችሁ እናንተን የሆነ ጭንቀት ውስጥ የሚከቷችሁ ነገር ምናምን ሊኖር ስለሚችል የፈለገ ይብሏችሁ። የሚፈልጋችሁ ወንድ ሲጀመር ብር ላኪልኝ ካላክሽልኝ አኩርፍሻለሁ ምናምን ስለማይል እንደዛም የሚላችሁ አይነት ወንዶች ካሉ እነሱም በቃ እናንተ ሊስት ውስጥ ማውጣት ነው ያለባችሁ። ሲጀመር የእናንተ የሆነ ሰው ካላክሽልኝ ብር ካልሰጠሽኝ ያንቺ አልሆንም ምናምን የሚል ወንድ የለም። ስለዚህ ውዶች የኔ ከምንም ገንዘባችሁን ያዙ፣ ገንዘባችሁን አታባክኑ። ለቤተሰብም ቢሆን ለምሳሌ እህቴ የማዳም ቅመም $200 ከሆነ ደሞዝሽ 50 ዶላር ለቤተሰብ ልከሽ 150 ሴፍ አርጌ በጣም አስፈላጊ ደግሞ ሆኖ የሚከፈለ የምትሰጫቸው ለቤተሰብ ከሆነ $100 በላይ አትስጫቸው። $100 ላንቺ አስቀምጪ። ምክንያቱም እጅሽ ላይ ካለ
ባይዘወይ ራሱ የሰጠሻቸው ሰዎች ራሱ አያከብሩሽም። ለምን ብርሽን ዝም ብለሽ የምትረጭ አድርገው ነው የሚቆጥሩት። ግን ብርሽን ቆንጣጣ አድርገሽ ይዘሽ አጠራቅሚ ስትሄጂ እንዴ እሷ ጠንቃቃ በጣም ጎበዝ እኮ ነች ምናምን ነው እንጂ የሚሉት ብለው የሚያከብሩሽ። ልክ እንደዛ አባክነሽው ገንዘብሽ ያለቀ ሴት ሆነሽ ግን ስትሄጂ ለማንም ስትበትኝ ነው እንጂ የሚሉሽ። በእውነት እነሱን የረዳሽ እንደው ምንም ነገር ምንም ለአንቺ እንትን አይሰማቸውም። ምክንያቱም ውዶች ለወደፊት ብዙ አውራችኋለሁ። በእኔ ህይወት ውስጥ ያለፈ ብዙ ነገር ስላለ ከምንም በላይ እኔ የምላችሁ ገንዘባችሁን ሴፍ አድርጉ። በተለይ ደግሞ አሁን በቅርብ የመጣችሁ ከ5 ዓመት ጀምሮ 4 ዓመት 3 ዓመት ምናምን ያላችሁ እባካችሁን ፕሊስ እንደኛ እድሜያችሁ በአረብ ሀገር ተታሎ እድሜያችሁ አይበላሽ። ቶሎ ቀልጠፍ አድርጓችሁ ሰርታችሁ ወደ ሀገራችሁ ግቡ፣ ውለዱ። ምክንያቱም አረብ ሀገር እድሜ ስለሚበላ እሺ። እና እንደዛ ነው እላችኋለሁ። የዛሬው ደግሞ ይህቺ ነች ምክሬ። ያው ምክር ሳይሆን እየመከርኳችሁ ሳይሆን ባዜው እናንተ ብዙ የምታውቁ ናችሁ፣ ብዙ እውቀት ውስጣችሁ ስላለ አለና ያው ዝም ብዬ ውስጤ ላይ ያለውን ሀሳብ ላይ ያካፈልኳችሁና አመሰግናለሁ ስለተከታተላችሁኝ። ፕሊዝ ሰብስክራይብ ላይክ አድርጉልኝ። ወዳችኋለሁ።